ሰላም ጋይስ እንደምን አላችሁ? በባለፈው ቪዲዮ ላይ እንደምታስታውሱት ድሪሚ ግሎው ኢፌክትን እንዴት አዶቤ ፕሪሚየር ፕሮ ላይ መስራት እንዳለብን አብረን አይተናል። በዛሬው ቪዲዮ ደግሞ ማሳያችሁ ቴክስትን እንዴት አዶቤ ፕሪሚየር ፕሮ ላይ ማስክ ማድረግ እንደምንችል ይሆናል። አብራችሁኝ ቀጥታ ወደ አዶቤ ፕሪሚየር ፕሮ በመሄድ እንደምታዩት እንግዲህ ቪዲዮ ወደ ታይም ላይን ያስገብቻለሁ ማለት ነው። በመቀጠል እንግዲህ የሆነ ቴክስት ክሬት በማድረግ ቴክስት እጽፋለሁ ማለት ነው። እዚች ጋር ቴክስት ቱሌ ላይ በመሄድ ማለት ነው። እስኪ ቴክስት ልጻፍ ወርልድ ልጻፍ ወርልድ ሶ ይህንን እንግዲህ የጻፍኩትን ሴንሻል ግራፊክስ ላይ በመሄድ አጀስት ማድረግ ነው ማለት ነው። ኦልሬዲ ሳይዙን ከፍ ላድርገው፣ ሴንተር ላይ ላድርገው ማለት ነው። አካባቢ እንደምትመለከቱት እንግዲህ ቦልድ ነው ማለት ነው። ሶ ይህን ካረኩ በኋላ እንግዲህ ቴክስቴን ላስረዝመው እችላለሁ እስከ ቪዲዮ መጨረሻ፣ ቪዲዮውን በሙሉ በቴክስቱ ላይ ማስክ ለማድረግ ማለት ነው። ከዛ በመቀጠል የማደርገው ኢፌክት ላይ ከገባው በኋላ ኦልሬዲ ትራክ ማትኬን ሰርች አድርጌያለሁ። ትራክ ማትኬን ድራግ በማድረግ እንግዲህ ቪዲዮ ላይ ያስገባለሁ ማለት ነው እንደምትመለከቱት። ከዛ ትራክ ማትኬ ጋር ኮንትሮል ፓናል ላይ ማለት ነው ከሄዳችሁ በኋላ እንደምትመለከቱት ማት የሚለውን እዚህ ጋር በመግባት ነን የሚለውን ቪዲዮ ስሪ ማድረግ ነው ማለት ነው። እንደምትመለከቱት እንግዲህ ቪዲዮውን በቴክስቱ ላይ ማስክ አድርጎልኛል ማለት ነው። እንደምታዩት በቴክስቱ ውስጥ ቪዲዮ ይታያል ማለት ነው። እንግዲህ ጋይስ በሌላ ቪዲዮ እስከምመለስ ድረስ ይመቻችሁ። ቴንኪው በጣም